ሻሎም ሻሎም እንደምን አላችሁ? ሁሉ መልካም፣ ጌታ ይባረክ መስገነው። ፕሮፌት ፋሪስ ነኝ። በመላ ዓለም ያላችሁ ሰላም ለእናንተና ለነገሮቻችሁ። ሚኒስትሪ ኦፍ ኤንጅል ምን ያክል ያውቃሉ? የመላእክት አገልግሎት the service of angel የሚለውን ትምህርት ምን ያክል ያውቃሉ? የመላእክት አገልግሎት የሚባል ህይወት በክርስትና ዓለም ውስጥ አለ። ክርስትና እንደምለው ዝም ብሎ ሃይማኖቶች አይደለም። የራሱ ዓለም የራሱ የከበረ የገነነ የሚገርም የግሎሪ ዓለም አለው። ዛሬ እግዚአብሔር ስለ መልአክ ያወራቸዋል። ቲክቶኩ መፍጠን ስላለብኝ ይፈጥናለሁ። መዝሙር 91 ሼር አድርጉላቸው፣ ኮፒ አድርጉላቸው። መዝሙር 91 ቁጥር 11 እስከ 12 ያለውን አነበዋለሁ። እንደዚህ ላለ አምላካችን እግዚአብሔር ቃል በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግር ከድንጋይ ጋር እንዳይጋጭ በእጆቻቸው ወደ ላይ ያነሱሃል። አሜን። ስለ ቃሉ አምላካችን እግዚአብሔር ስም የተመሰገነ ይሁን። መልእክቱ ትምህርቱ ምንድነው? የመላእክት አገልግሎት ነው። መልአክ ይጠብቋል፣ ያገለግሏል። መጀመሪያ ስለ አገልግሎታቸው ስለ ማንነታቸው ከማውራታችን በፊት ስለ ባህሪያቸው ከማውራታችን መልአክ በራሱ ምን ማለት ነው? መልአክ ዛሬ የምናወራው ምን አይነት መልአክ ነው? የሰው መልአክ አለ፣ የእግዚአብሔር መልአክ አለ። ሰውም መልአክ የሚባልበት የህይወት ስርዓት አለ። አገልጋይ በሙሉ መልአክ ነው፣ መልእክተኛ ነው ያላልኩም? ጳውሎስ ነው ያለው። ምንድነው ያለ? እኛ ሰዎችን ከእግዚአብሔር ጋር ታረቁ እያልን የምንሰብክ እግዚአብሔር የማስታረቅን ቃል ምን ያለ በአፋችን ላይ ያኖረን ይለዋል። እና መልእክተኞች ነን፣ የክርስቶስ መልእክተኞች ደብዳቤዎች ነን ይላል። ስለዚህ ምንድነው ሰውም መልአክ መሆን ይችላል ማለት ነው። መልአክ ሲባል ግን በፍጥረቱ ሳይሆን በአጀንዳው በተልእኮ በስራው ማለት ነው። አሁንም ማወራ ግን ዛሬ ይዤ የመጣሁት ትምህርት ግን እነኚህ መንፈሳዊ መልአኮችን ነው። መንፈሳዊ መልአኮች አሉ ማለት ክንፍ ያላቸው መልአኮች ተፈጥሯቸው መንፈስ የሆኑ መዝሙር 104 ላይ እንደሚላቸው መላእክቱንም መንፈስ አድርጎ ፈጠራቸው፣ መንፈስ አደረጋቸው፣ አገልጋዮችን የእሳት ነበልባል አደረጋቸው። ስለነዚህኞቹ ነው ማወራክ። ገብቷል? መንፈስ ስለሆኑ ክንፍ ስላላቸው ስለሚበሩ መልአኮች በፍጥረታቸው መንፈስ ተደርገው ስለተፈጠሩ መልአኮች እነዚህ መልአኮች በዙሪያክ ናቸው፣ ያገለግሏል ነው የሚለው ጌታ። ስለዚህ መልአክ በራሱ ደግሞ በቃሉ ምንድነው? ተላከ የላከ ከሚለው የግዕዝ ግስ አማርኛችን የወጣ ነው። ተላከ የላከ የሚላክ መልእክተኛ መልአክ ይባላል። በማን ነው የሚላኩት? በልዑሉ ነው የሚላኩት፣ በእግዚአብሔር ዘንድ የሚላኩ ማለት ናቸው። የእግዚአብሔርን ትእዛዝ ብቻ የሚቀበሉና የሚያስፈጽሙ ናቸው። ይሄን ያክል ስለ መልአክ ዕውቀቱ ከገባ በመንገድ ሁሉ የነዚህ ስራቸው ምንድነው? የመልአኮች በመንገድ ሁሉ ይላል ይጠብቁና ያገለግሉት። ዋደሚ መንገድ ምንድነው? በመንገድ ሁሉ የኔ በምትለው ነገር በሙሉ በአገልግሎት ሁሉ በስራ ሁሉ በትዳር ሁሉ በኑሮ ሁሉ ምን ይላል? ይጠብቁ ዘንድ ምን ይላሉ? መላእክቶች ምን ብለዋል? ታዘዋል። መልአኩን ያዘዋል። ምን ይሉት? ይጠብቁ ዘንድ። ምን ሊያረጉ? ሊጠብቁ፣ አገልግሎትን ሊጠብቁ፣ ቢዝነስን ሊጠብቁ፣ ጤንነትን ሊጠብቁ፣ ልጆችን፣ ቤተሰብን፣ ዘር ማለት ሊጠብቁ። ከምንድን ነው የሚጠብቁ? ከክፉ ሁሉ፣ ከበሽታ፣ ከርግማን፣ ከምታየው፣ ከማታየው፣ ከማታውቀው ክፋት ሊጠብቁ ምን ይላሉ? የታዘዙ ናቸው ይላል። በየማለዳው እግዚአብሔር ያዛቸዋል። በአማኞች ሕይወት ጌታ ኢየሱስ እንደግል አርጎ በተቀበለ ቡርናጌን ባደረገ ትውልድ ላይ የታዘዙ መልአኮች አሉ። ይጠብቋል፣ ያገለግሏል፣ ይረዳዋል። ስራቸው ነው አንተን መጠበቅ፣ ማገልገል። በመንገዱ ላይ ይጠብቁና ያገለግሉክ ዘንድ ያገለግሏል። ማገልገል ምንድነው? አንተን ወደ ተሻለ ነገር ያስገባዋል፣ ወደ ተሻለ ክብር፣ ከክብር ወደ ክብር የሚለውን የእግዚአብሔርን ፕሮሚስ ምን አሉ በህይወት ላይ ይፈጽማሉ። ወደ አዲስ በረከት፣ ወደ አዲስ ክብር ይዘው ብሬክ ስሩ ይሰጧል በየማለዳው። ገብቷል? ይባርኳል፣ ያከብሯል፣ ይቀበዋል። ከማን የሆነውን? ከእግዚአብሔር የሆነውን። ከእግዚአብሔር የሚላኩ ነው። እግዚአብሔር ንጉስ ነው፣ ኢየሱስ ንጉስ ነው። ይሄን ማለት ካመንክ ይሄን ኢየሱስ ወርዶ ይፈውሰኛል፣ ኢየሱስ እንደዛ ያደርግልኛል ብለህ እንዳታስብ። በኢየሱስ ስም ተፈወሱ ስንላችሁ ኢየሱስ ሰው መጥቶ የሚፈውስ ኢየሱስ ንጉስ ነው። ባሪያዎቹ መልአኮችን ይልካል። ኤንጅል ነው የሚፈውስ። ለምሳሌ ማረጋገጥ ከፈለክ የጌታ ኢየሱስ በ38 ዓመት በቤተ መቅደሱ ደጃፍ የተቀመጠው ሰው ሲያናግረው ምንድነው ያለው? አዎ ለምን ለማትፈወሱ ሲለው መልአኩ በመጣ ጊዜ ይላል። ምን ሊያደርግ ነው መልአኩ ይመጣ? ወሆም ባናወጠው ጊዜ ሰዎች የገባ በሙሉ በዛ ዘሙመንት የገባ ሙሉ ይፈወሳል ማለት የሂሊንግ መልአክ ነው ማለት የፈውስ መልአክ ማለት ነው። ለመፈወስ የሚላኩ መልአኮች አሉ። ጌታ ኢየሱስ ራእይ ላይ ስታነብ ብዙ ነገሩን የላከ ምንድነው? መልአኩን ላከ። ገብቷል? መልአክ ወደ ቤተክርስቲያን። ስለዚህ ምን መልአኮች ናቸው የሚላኩ? ለመፈወስ ይላካሉ፣ ለመባረክ ይላካሉ። የእንትናን ታሪክ ታውቀዋለህ? ይሄ ባላቅ እስራኤላውያን ለመርገም በሄደ ጊዜ በለዓም ምንድን ያለው? አህያይቱን ያስጠነቀቃት ያስቆማት እንዳትራመድ ያደረጋት መልአክ ሰይፍ የያዘ መልአክ አይታ ነው።
ገብቷል። መልአኮች እንደዚህ ናቸው። ይጠብቋል፣ ያገልግላል። ምን ይለዋል? ያዛቸዋል። እግሮች ምን ይላል? በመንገዱ ሊጠብቁና ያገለግሉ ዘንድ እግዚአብሔር መልአኮቹን ስለአንተ ስለማን? ስለአንተ፣ ስለኔ፣ ስለ አማኞች በክርስቶስ ኢየሱስ ስላመኑ መዳን በሱ ቻለ ለሚሉት ጥበቃ ያደርጋሉ። መጠበቅ ማለት ነው መከለል፣ ሽፋን ይሰጠዋል፣ ይከላከሉላል፣ አልፎ ደግሞ ያጠቁላል፣ ጠላቶችን ይመታሉ፣ ይወጋሉ፣ ከመንገድ ላይ ያስወግዳሉ። ይሄ ነው ስራቸው። እግዚአብሔር ያዛቸዋል ለዚህ ዓላማ። ከዛ ሰውነ እግርን በድንጋይ እንዳትሰናከል በእጆቻቸው ያነሳል። እግር በድንጋይ ምን ማለት ነው? እግር ማለት እግር የምትራመድበት የምትሮጥበት ላይፍ ምንድነች? ሩጫ ነች፣ እርምጃ ነች። ላይፍ አንደኛው ላይፍ ምንድነው? አንተ ላይፍ ሩጫ ምንድነው? የክርስትና ህይወት፣ ይሄ መንፈሳዊ ሆኖ የመኖር ህይወት፣ በክርስቶስ ኢየሱስ ጋር መኖር ይሻለኛል ያልከውን ይሄ ህይወት አለ። እግሮች በድንጋይ እንዳይሰናከሉ እንዳይጋጩ አለ። ድንጋዮች ምንድነው? አደናቃፊዎች፣ አጋንንት፣ የተለያየ ነገር፣ የክፋት ስራ፣ እንደዚህ መሰናክል፣ እንቅፋት የሚሆን ነገር እንዳያገኝ እንዳትጋጭ ምን ይለዋል ማለት ትጋጫለህ። እንዳትጋጭ ማለት በቃ አትጋጭም ማለት ነው። ይሄ ትምህርት ሲገባ አትጋጭም። የሆነ ተጋጭተህ ከሆነም የገጠመ ባለማወቅ መልአኩን ባለማንቀሳቀስ ነው። እግር ስትወጣ ከመልአክ ጋር ነው መውጣት፣ ስገባ ከመልአክ ጋር ነው በል። አብሮኝ ይሰራል በል፣ አብሮኝ ያገለግላል በል። የመጣው መልአኩ ያንተን የምትበለው ነጩን ቀዩን አልጫ ለመመዝገብ አይደለም። ምን በላ ምን ጠጣ ሊል አይደለም። ምድራዊ ነገር እንትን ለማለት አይደለም። የሚመጣው የክርስቶስን ዓላማ ወንጌልን ለማስፋት ነው። ወንጌልን በአንተ ላይ ያጸና። ያንተ መፈወስ አንዱ የወንጌል ምስክርነት፣ ተፈውሰ መኖር። አንተን ባለጠጋ ማድረግ አንዱ የወንጌል ምስክር፣ ያንተን ባለጠግነት አሕዛብ እንዲያዩ ክርስትና መደየት እንዳልሆነ ይሄንን ያጸናብሃል። አለፍ ሲል ደግሞ እንደኔ አገልጋይ ከሆንክ ደግሞ ይፈወስ የምትለውን ሰው ይፈወስ ከካንሰር፣ ይፈወስ ከኤችአይቪ ስል ያን ሰው ይፈውሰዋል። በጌታ ስም ፈውሻለሁ ስትል ሄዶ የፈውስን ስርዓት ያጸናበታል። የፈውስ መልአክ ይገለጣል። ባለጠጋ የሚያደርግ መልአክ ይገለጣል። በእያንዳንዱ በምትለው ጉዳይ ላይ ቃልን የሚያጸኑ መልአኮች ናቸው። እግር በድንጋዮች እንዳይሰናከሉ፣ እግርን ከክፋት እንዳያገኝ፣ መንገድን ከሚያሰናክል ነገር ማለት ይጠብቋል። በእጆቻቸው ያነሷል። እጃቸው ምንድነው? አንድም እጃቸው እጅ ነው። በቃ እጅ በእጃቸው ያነሷል። ብርቱ ነው እጃቸው። ሁለተኛ እጅ ምንድነው? በመጽሐፍ ቅዱስ ስትል የእግዚአብሔር እጅ ይህን አደረገች፣ ታላቅ ነች። የእግዚአብሔር እጅ በጠላቱ ላይ ከበደ፣ የእግዚአብሔር ተዘረጋ ይላል። እጅ ማለት በሌላኛው አማርኛ ኃይል ነው ማለት ነው። ኃይልን ይሰጧል፣ ኃይልን ያቀዳጁዋል። እንድታሸንፍ፣ እንዲሳካልህ፣ እንድትባረክ ይረዱዋል። ኃይላቸውን ይገልጡላል ማለት ነው። ገብቷል? ይሄን በማድረግ ይሰራሉ ማለት ነው። ሌላኛው መልአክ በራሱ እግዚአብሔር ምን አይነት አርጉ ነው የፈጠራቸው? እንደገና ምን ካልክ ነው የሚሰሩት? ለማን ነው የሚሰሩት? ለማን ነው የማይሰሩት? መዝሙር 103 ቁጥር 20 ላይ ይገባልኝ። መዝሙር 103 20 ላይ ስትገባ እንዲህ ሚል ቃል ታገኝ። ቃሉን የምትፈጽሙ ብርቱዎችና ኃያላን። መዝሙር 103 20 ቃሉን የምትፈጽሙ ብርቱዎችና ኃያላን የቃሉንም ድምጽ የምትሰሙ መላእክቱ እናንተ እግዚአብሔር ምን በሉ ባርኩ ይላቸዋል። አንደኛ አፈጣጠራቸው ይነግራል፣ ኃይላቸውን ይነግራል፣ ብዙ ነገር ያወራል። ከዚህ ላይ ቃሉን የምትፈጽሙ ይላቸዋል ማለት የሚላኩት ወደ ምድር ቃሉን ለማስፈጸም ነው። የማን ቃል? ቃላቸውን አይደለም። የኔ ቃል የለኝም። የምንናገረው ቃል የእግዚአብሔር ቃል ነው። የእግዚአብሔር ቃል በተነገረበት ሁሉ ይላሉ። ሊያጸኑ መፈጸም ማለት ደን ማድረግ፣ ሊያጸኑ፣ ሊፈጽሙ፣ አካል ሊያስይዙ፣ ሊያለብሱ ይላሉ። ይገለጣሉ፣ ይመጣሉ። ቃሉን በሰንበት ሁሉ ዝም ማለት አይችሉም። እንደ ቃሉ ከተናገርክ ያግዟል። እንደ ቃሉ ካልተናገርክ በዝነት ምናምን አያውቁም፣ አይገባቸው፣ መንፈሳዊ ናቸው። በልቅሶ ምናምን አንጀት የላቸውም። ገብቷል? በዜድ አይሰሩም። በቃ እንደ ቃሉ ከመጣ ቃሉን ከተናገርክ ካንተ ጋር ናቸው። ብሬክ ስሩ ይሰጣል። ታሸንፋለህ። ድል በድል ያደርገዋል። አየህ፣ ቃሉን የምትፈጽም ከዛ ደግሞ ብርቶችና ኃያላን ይላቸዋል። ይሄ ስለምንድነው የሚያወራው? ደግሞ ስለ ፍጥረታቸው ስለ ማንነታቸው እየነገረ ብርቱ ናቸው። በቃ አየህ፣ ብርቱ ናቸው። ምን አይነት መልአክ ነው ያለቀ? ስለ አንድ መልአክ ነው። ብርቱዎች ይላቸዋል። ብርቱ ነው። እያንዳንዱ እግዚአብሔር የሰራው መልአክ ምንድነው? ብርቱ አድርጎ ነው የሰራቸው። ልፍስፍስ መልአክ፣ ደካማ መልአክ ሰማይ ውስጥ አታገኝ። ብርቱ ማለት ነው በማንም የማይሸል በሰማይ በምድር በጥልቅ ቢሊየንስ እንደ ባራሻው ጠላት ቢበዛ ምን አንድ መልአክ ብትንትኑን ያወጣል፣ ዱቄት ያደርገዋል። ብርቱ ናቸው። እንደዚህ አይነት ለምን ትምህርት ወጣ? እንደዚህ አይነት መልአክ አሁን ፍርሃቱ ምኑ ለቆ እንደሄድ እኮ ነው። ከዚህ በኋላ የድፍረት የአሸናፊነት ህይወትን ይዘን እንድትጓዝ ነው እንጂ እውቀቶች አድርገን ከንፈር መጠኔን አድርቀህ ዝም እንድታደንቀኝ ፍላጎትም የለኝም። እንድትለወጥ ነው የምፈልገው። ከዛ ብርቱ ናቸው። ከዛ ኃያላን ምንድነው? ማይቲ ማለት በጣም ጉልበታም፣ ስራቸው የሚያደርጉት ነገር በሙሉ ተጽዕኖ የሚፈጥር ዓለም የሚያነጋግር የቃሉን ድምጽ የምትፈጽመው ቃሉን በሰማይ እንደ ቃሉ ስትናገር የቃሉን ድምጽ ይለያል። ዝማሬ ሊሆን ይችላል፣ ስብከት እንደ ቃሉ የሆነውን ይለዩታል። እግዚአብሔር መባረክ ነው። ስራ በፍጥነት የሚሄደው ቲክቶክ ነው። በጣም ሰፊ ትምህርት ነው። ፌስቡክ ላይ ሂዱ፣ ፓሪስ ፕሮፌት በሉ ወይም ዋትስአፕ ላይ ነው። በጣም ሙሉ ከአንድ ሰዓት በላይ ተወርቷል። የሚገርሙ ናቸው። ራእየ ዮሐንስ 10:1 እና 18:1 ግቡ። በጣም ክብሩ ሲገለጥ ይላል ምድርን ይሞላል። እንደዚህ መልአክ ነው። መልአክን ሪስፔክት አድርገው አክብረው አትስገድለት። ስግደት አይፈልግ አይገባውም።